የአሜሪካ መከላከያ ሚኒስትር ፒት ሄግሴት በሰጡት መግለጫ ኢራን ለ47 ዓመታት ስጋት ሆናብን ነበር፣ አሁን ግን ሰባብረን ግዛቷን መከላከል የማይችልበት ደረጃ ላይ አድርሰነዋል ብለዋል። የአሜሪካ አሁን ላይ የኢራንን ሰማይ ሙሉ በሙሉ እንደምትቆጣጠርም ተናግረዋል። በአውሮፓ በኩል ደግሞ የኔቶ ዋና ጸሐፊ ማርክ ሩት ዋይት ሀውስ በመገኘት ከትራምፕ ጋር መክረዋል። ይህ ጉብኝት የአውሮፓን ዳግም መታጠቅና በመካከለኛው ምስራቅ ያለውን ውጥረት ለማርገብ ያለመ እንደሆነ ተነግሯል። ውጥረቱ ቀጥሎ ባለበት በዚህ ሰዓት እስራኤል በሊባኖስ ላይ የምታደርገውን ጥቃት አበርታ ቀጥላለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተኩስ አቁሙ ሊባኖስን አይጨምርም ማለታቸውን ተከትሎ በቤሩትና አካባቢው በመቶዎች የሚቆጠሩ ሰላማዊ ሰዎች ለህልፈት መዳረጋቸው ተዘግቧል። የሊባኖስ ጠቅላይ ሚኒስትር ነዋፍ ሰላም ዓለም አቀፍ ማህበረሰብ የእስራኤልን ድብደባ እንዲያስቆም በለቅሶ ተማጽነዋል። የፊታችን አርብ በፓኪስታን የሚደረገው የጄዲ ቫንስ እና የኢራን ተወካዮች ስብሰባ የመጨረሻውን የሰላም ወይም የጦርነት አቅጣጫ የፊታችን አርብ በፓኪስታን የሚደረገው የጄዲ ቫንስ እና የኢራን ተወካዮች ስብሰባ የመጨረሻውን የሰላም ወይም የጦርነት አቅጣጫ ይወስናል ተብሎ ይጠበቃል።